بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم، وبعد. سفينة النجاة على مذهب الشافعي، سفينة النجاة كتاب በሻፊዕያ መዝሀብ ላይ የተዘጋጀው የምናይ ይሆናል። ለጀማሪዎች ባለፈው ስለ ዘካ የመጨረሻውን ርዕስ አይተናል። የኪታቡ ባለቤት ሳሊም ኢብኑ አብዱላህ የሚባለው እስከዛ ድረስ እንደጻፈና ከዚህ በኋላ ያለው ደግሞ ሲያምን ሙሐመድ ነወዊ ኢብኑ ዑመር አልጃዊ የሚሏቸው የካሽፈቱ ሰጃ ወይም የሰፊነቱ ነጃን ሸርህ የጻፉት ካሽፈቱ ሰጃ ባለቤት ይቀጥላሉ። ከሲያም ጀምሮ ሙአሊፎች ረህመቱላህ ዐለይሂ ምን ይላሉ? ፈስሉን ለይ ነው ፊማ የጅቡ ቢሂ አስያሙ፣ ጾም ግዴታ ከሚሆንባቸው ነገሮች ውስጥ ስለነሱ የሚጠቅስ። እንግዲህ ወደዚህ ርዕስ ከመግባታችን በፊት ጾም ወይም ሰውም ወይም አስያሙ ወይም አሰውሙ ጾም ማለት ምን ማለት ነው? ሉገተን ጾም ማለት الصوم هو الإمساك መቆጠብ ማለት ነው። በቋንቋ ደረጃ ሲፈሰር عن كل شيء ከሁሉም ከማንኛውም ነገር መከልከል መቆጠብ ማለት ነው። ጾም በቋንቋ ሲመነዘር በዚህ መልኩ ነው። በሸሪዓስ ሲፈሰር እንዴት ነው ጾም? الإمساك መቆጠብ ሲሆን መከልከል ማለት ሲሆን عن المفطرات ከሚያስፈጥሩ ነገሮች መቆጠብ ማለት ነው። በሸሪዓ ሲፈሰር በዑለሞች ደንብ ያ መቆጠብ ከሚያስፈጥሩ ነገሮች መቆጠብ ማለት ፀሐይ ከወጣችበት ሰዓት ጀምሮ እስከምትገባ ድረስ ከሚያስፈጥሩ ነገሮች መቆጠብ፣ ይህ የሸሪዓዊ ተፍሲር ነው። ነገር ግን ቋንቋዊ ተፍሲሩ ደግሞ ጾም ሲባል ከሁሉም ነገር መቆጠብ መከልከል፣ በቋንቋ ደረጃ በዛ መልኩ ይፈሰራል ማለት ነው። ኢዘን ወደ መትኑ ስንሄድ ምን ይላሉ ሙአሊፉ? የጅቡ ግዴታ ይሆናል፣ ዋጅብ ይሆናል። ጾም ረመዳን የረመዳንን ጾም መጾም ግዴታ የሚሆነው ቢአሐዲ ኡሙሪን ከነዚህ ቀጣይ ከሚመጡት በአንደኛቸው ከተገኘ፣ ከነዚህ ኸምሰቲን ቢአሐዲ ኡሙሪ ኸምሰቲን ከነዚህ ከአምስቶቹ አንዱ የተገኘ እንደሆነ ቀጣይ ካሉት ከሚዘረዘሩት የረመዳን ጾም መጾም ይወጅባል፣ ግድ ይሆናል። አሐዱሃ የመጀመሪያው ቢከማሊ ሻዕባና የሻዕባን ወር ሙሉ ለሙሉ 30 የውመን 30 ቀን ተጠናቆ ሲሞላ ቀጣይ ቀን ያለው ቀጥታ ጾም ይጀመራል። የሻዕባን ወር ቢከማሊ የተሟላ እንደሆነ ተገባዶ ያለቀ እንደሆነ ሻዕባን የሻዕባን ወር 30 የውመን 30ውን ቀኑ የሞላ እንደሆነ፣ የሻዕባን ወር ጨረቃ 30 ቀን ከሞላ የሚቀጥለው ቀን ረመዳን ይሆናልና መጾም ይወጅባል ነው። ይሄ አንዱ ነው።
ምክንያቱም هناك رواية እናታችን አይሻ የሚያወሩት ሪዋያ አለ رضي الله عنها من تنبر كان رسول الله صلى الله عليه وسلم يتحفظ في شعبان ما لا يتحفظ في غيره. هذه الرواية مروية في السنن الكبرى للبيهقي صفحة 206 مجلد الرابع. من ينبر نبياتي صلى الله عليه وسلم كليلوش وراتوش كم يتبابقوا تيلك بشعبان ور በጣም ይተባበቁ ነበር ዛሬ ነገ ረመዳን ይገባል በማለት ማለትና የሻዕባን ወር 30 ቀን ከሞላ በጨረቃ አቆጣጠር ቀጣይ ቀን ያለው ጥርጥር የሌለው ቀጥታ ረመዳን ስለሆነ ረመዳን መጾም ይወጅባል። ከነዚህ ከአምስቱ ከሚዘረዘሩት አንዱ የተገኘ እንደሆነ ማለት የመጀመሪያውን የቆጠረን ምልክት وثانيها ሁለተኛው برؤية الهلال برؤية በመመልከት الهلال ጨረቃን በመመልከት ጨረቃን በተመለከተ ሰው ላይ في حق በተለይ في حق من رآه በተለይ ባየው ሰው ላይ በተለይ ጨረቃን ቻለው ካለ አንድ ሰው በራሱ ላይ ረመዳን መጾም ግዴታ ይሆንበታል። ወኢን ካነ ፋሲቀን ያ ግለሰብ ፋሲቅ እንኳን ቢሆንም እንደ መጀመሪያ መስፈርት ጨረቃን ካየ በሱ ይወጅብበታል። አይቻለውም ካለ እኛም ደግሞ በሱ ምስክርነት እንጾማለን ማለት ነው። በሱ ላይ እንደ ግዴታ ነው። ያ ግለሰብ ፋሲቅ ሊሆን ይችላል። ፋሲቅ ማለት ፍትሃዊ ያልሆነ ወንጀለኛ የሆነ ማለት ነው። ወይም ደግሞ አማጺ የሆነ እንዲሁም ደግሞ በተላለቁ ወንጀሎች ላይ የዘወተረ ማለት ነው። ይህ ግለሰብ አይቻለው ካለ በሱ ላይ ግዴታ ይሆንበታል መጾሙ። እና ይሄው ነው መሰለን የሻዕባን ወር 29 ቀን ለምሳሌ ጾመን ማታውን ጨረቃ ብናይ ወይም ቢያይ ይሄ ግለሰቡ ማለት በራሱ ላይ ጾሙ ይወጅበታል። እንዲሁም ደግሞ እኛም እንጾማለን ማለት ነው። ምክንያቱም ቢሩእየቲል ሂላሊ ጨረቃን በማየት ይላሉ في حقي በተለይ በሐቅ ላይ ማን ረአሁ ጨረቃዋን ባየሰው ላይ በተለይ በሱ ላይ ይወጅብበታል። እኛ ደግሞ ቢሩእየቲል ሂላሊ በታየው ምስክርነት አብረን እንጾማለን ማለት ነው። ይህ ሁለተኛው መስፈርት ነው። ምክንያቱም ይህም የተወሰደው ምንድነው ከሐዲስ ነብይ ሰለላሁ ዐለይሂ ወሰለም فيما رواه البخاري ومسلم ቡኻሪና ሙስሊም ዘገቡት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አሉ ጾሙ ለሩእየቲሂ ጨረቃን ስታዩ ጾሙ ወአፍጥሩ ለሩእየቲሂ አሁንም ጨረቃን ስታዩ ደግሞ የረመዳንን ጾም ኢፍጣር አገባድዱ فإن غم عليكم ዳመና ሆኖ ከተሸፈነባችሁ فأكملوا ሙሉ ማለት ነው ቁጥሩን عدة ሻዕባንን ወር 30 يوما 30 ቀን ቆጥራችሁ ሙሉና ቀጣዩን ቀን ረመዳን ብላችሁ ጾሙ የሚል አይነት ሪዋያ ስላለ ማለት ነው። በዚህ መልኩ ይኬዳል ማለት ነው። وثالثها ሶስተኛ መስፈርቱ ደግሞ بثبوته በመረጋገጥ ማለት ምን ማለት ነው? ሩእየቲል ሂላል ጨረቃ ታይታለች የሚለው ማረጋገጫ በመቀበል في حق በተለይ በሐቅ ላይ من لم يراه ባላዩ ሰዎች ላይ የጨረቃን መታየትን መረጋገጥ بعدل شهادة እሱም
ፍትሃዊ በሆነ ምስክርነት በመቀበል ፍትሃዊ የሆነ ምስክርነት የሚባለው ፍትሃዊ ምስክርነት የሚወሰደው ለወንድ ብቻ ነው ይላሉ የሚያገለግለው ተብሏል። ሴትና ባሪያ ግን አድለ ሸሃዳ ይባሉም ተብሏል። ሴትና ባሪያ ስለዚህ አድለ ሸሃዳ እዚህ ጋር የጨረቃ መታየትን መረጋገጥ ወይ ማረጋገጥ በማን ላይ ነው ከተባለ ጨረቃን ባላየው ሰው ላይ ማለት ነው። ብቻ ምንድነው ታማኝ የሆነ ግለሰብ ፋሲቅ ያልሆነ ሰው ጨረቃን አይቻለው ካለ ከመሰከረ በዚህ ጊዜ ጨረቃን ባላዩ ሰዎች ላይ መጾሙ ይወጅብባቸዋል ማለት ነው። እሺ ወራቢዑሃ አራተኛው ደግሞ አሁንም ረመዳን ማየት ግዴታ የሚጀምረው ረመዳንን መጾም ግዴታ የሚጀምረው بإخباري የተናገረ እንደሆነ አድልን ፍትሃዊ የሆነ ሰው የተናገረ እንደሆነ አድሊ ሪዋየት ይህ ግለሰብ ወሬው ተቀባይነት ያለው ሊሆን ይችላል። ምን አይነት ግለሰብ ነው? ወንድ ሊሆን ይችላል፣ ሴትም ሊሆን ይችላል፣ ባሪያም ልትሆንም ትችላለች። ሪዋያ ላይ ከሆነ ችግር የለውም፣ ሴትም ባሪያም ትገባለች። ሸሃዳ ላይ ከሆነ ግን ምስክርነት ላይ ግን ወንድ ብቻ ነው። አንድ ወንድ ብቻ ራሱ መሆኑ በቂ ነው ተብሏል። ስለዚህ بإخبار የተናገረ እንደሆነ አድልን ፍትሃዊ የሆነ ሪዋየትን ወሬው ተቀባይነት ያለው موثوق به ብቻ የሚታመን የሆነ እንደሆነ ወንዱም ይሁን ሴቷም ትሁን ባሪያዋም ትሁን ብቻ ታማኝነት ካላቸው ኸበሩ ከነሱ ከመጣ ማለት ነው። ወሬው አድልነታቸው ብቻ ነው የሚታየው፣ ፍትሃዊ ናቸው አይደለም። ወሬያቸው ተቀባይነት አለው የለውም። ይሄ ካየን በእነሱ ምስክርነት በእነሱ ንግግር ጾም እንጀምራለን ማለት ነው። ከዛ ምን ይላል? ሰዋኡን እኩል ነው የፈለገ ቢሆን ወቀዐ ፊል ቀልቢ በልባችን ውስጥ ቢፈጠር صدقه ይሄንን ግለሰብ ማመኑ አመነውም አምላ ወይም ደግሞ አላመነውም ቢሆን موثوق እስከሆነ ድረስ አድል እስከሆነ ድረስ موثوق ማለት ታማኝና የሚታመኑበት የሆነ ሰው ካወራ ማለት ነው። ያሰው ልባችን ውስጥ ግን አመነውም አላመነውም እንቀበላለን። በዚህ መተነሳ ቀጥታ እንጾማለን። አው ወይም ደግሞ غير موثوق به ንግግሩ ወሬው ተቀባይነት ሊኖረው ይችላል። ነገር ግን موثوق به አይደለም። የማይታመን ከሆነ ልክ ከፋሲቅ ልክ እንደ ፋሲቅ አሁንም እንደ ፋሲቅ አድል ነው፣ ነገር ግን موثوق አይደለም። في رواية عادل ነው፣ በንግግሩ ላይ ተቀባይነት ያለው ነው፣ ነገር ግን غير موثوق به የማይታመን ከሆነ إن وقع ያ ነገር ቢፈጠርብን في القلب በልባችን ላይ ሲድቁ ማመኑ ብቻ ከተፈጠረብን غير موثوق ነው፣ ነገር ግን እኛ ጋር ደግሞ እሱን የማመኑ ነገር ደግሞ ተፈጠረ። ስለዚህ በዚህ ጊዜ አሁንም
እንጾማለን ማለት ነው። ጾም ግዴታ ይሆናል። هي فمثلا حينما نرى في حق من لم يره بعدل شهادتي أردتني صوصتني ነገር ላይ ምስክርነቱ ሸሃዳነቱ በመመስከር አንድ ወንድ በመመስከር ስንል من أين أخذ كيت يتوسدوا الحديث فيما رواه أبو داود وأيضا في سنن الدارمي وأيضا فيما صححه العلامة الألباني رحمه الله أنه من حديث عبد الله بن عمر من قالوا أخبرت رسول الله صلى الله عليه وسلم أني رأيت الهلال شرك عن دايو نبي صلى الله عليه وسلم نقر كوحجو على إخبار مالتنا فصام كذا النبي صلى الله عليه وسلم صومنا وأمر الناس بصيامه النبي صلى الله عليه وسلم لو صوت اللي صوموا عززوا ويميل كذي توسد رواية يعني لسوستنيا مسكرنا بسوا الشهيد عبد الله بن عمر ما مسكروا يعني قد بساتቸው مسكرነት ተጾመ ማለት ነው። አራተኛው ኢኽባር ማለት ደግሞ እንዲሁም ደግሞ ወሬ بإخبار عدل አንም ደግሞ ፍትሃዊ የሆነ ሰው ተበናቀ ልክ እንደዚህ ማለት ነው። عدل ሪዋያው ወሬው ተቀባይነት ያለው موثوق به የሚታመን የሆነ ታማኝና የሚታመን የሆነ ሰው ያወራ سواء يفلق بيون وقع في القلب ልባችን ላይ ቢከሰትብን صدقه ይሄንን ግለሰብ ማመኑ አምላ ወይም ደግሞ አላመነው እንበል ይህ ሰው ወሬው ተቀባይነት አለው ታማኝነትም አለው መጥቶ ከነገረን ጾም ይጾማል ማለት ይጀመራል መጾም ወይም ደግሞ غير موثوق عادل ነው ሪዋያው عادل ነው ነገር ግን موثوق አይደለም የሚታመን ላይሆን ይችላል እንደዚህ አይነት ሰው ነገር ግን ان وقع አሁንም ከተከሰተ في القلب በልባችን ውስጥ صدقه እንደዛ እሱ በተቃራኒ ሆኖ ግን እኛ እሱን ማመኑ ልባችን ውስጥ ከተፈጠረ አሁንም እንጾማለን ይላል በዚህ አራተኛው ማለት ነው ይሄ ተከሰተ እንደሆነ ጾም ይጀመራል አምስተኛው አምስተኛው ደግሞ بظني دخول رمضان ገባ ብሎ በመጠርጠር በግምት بالاجتهاد ወይም ደግሞ ጥረት በማድረግ ሞከረ ረመዳን ገብቷል ብሎ ጾመ ግለሰቡ ይሄም ደግሞ في من اشتبه عليه ተመሳሰለበትና ጾመ ذلك ያቀን ለማወቅ ጥረት ከማድረጉ ጋር ለምሳሌ ረመዳን ከመግባቱ በፊት ከሆነ ጥረት ያደረገ ከዛ በኋላ ጾመ እንበል ከጾመ ያው ማሻአላህ ሱና ጾም ይሁንለታል ረመዳን ከገባ በኋላ ከሆነ ግን ጥረት ያደረገ በዛው ረመዳን ላይ ሆኖ ነገር ግን ደዩ ላይ ሆኖ ቀኑ ላይ ሆኖ ጥረት ያደርጋል ነው አይደለም ብሎ ጾም ባለበት ቀን ላይ ጥርጣሬ ከቆመ ጥረት በማድረግ ላይ ያንኑ ቀን ወደ ኋላ ቀዳ ያወጣል ማለት ነው አምስተኛው بظني በመጠርጠር دخول رمضان ገብቷል አልገባም ወይም ረመዳን ገብቷል አለና بالاجتهاد ጥረት በማድረግ في من اشتبه عليه በተመሳሰለበት ሰው ላይ ተመሳሰለበት በቃ ለምሳሌ የሚመሳሰልባቸው አይነት ሰዎች እነማን ናቸው እስር ቤት ውስጥ ያሉ ሰዎች ለምሳሌ ካየናቸው ከወር እስከ ወር ፀሐይን የማየት እድል የላቸውም ስለዚህ ከተመሳሰለባቸው እንደዚህ በምንድነው የሚሄዱት በጥረት ኢጅቲሃድ ያደርጋሉ ጥረት ያደርጋሉ
ነው አይደለም ብለው በቃ ነገ ረመዳን ነው ብለው ይጾማል። ድንገት ግን ነገ ረመዳን ያሉበት ቀን ላይ ሆነው ራሱ ረመዳን ከሆነ ቀኑ ቀዳ ያወጡታል። ያንን ቀን ደግሞ የጾሙበት ቀን ደግሞ ረመዳን አይደለም ግን ጾመውት ከሆነ ደግሞ ቀኑ ሱና ጾም ይሆንላቸዋል። ሰየው ምንም አይደለም። ነገር ግን በተመሳሰለባቸው ሰዎች ላይ እንዲህ ከሆነ ቀዳ ያወጣል ይላሉ ማለት ነው። ቀዳ ያወጣል። በዚህ መልኩ እነዚህ 5 መስፈርቶች የተገኙ ጊዜ ረመዳን መጾም ግዴታ የሚጀመርበት ቀን ይሆናል ማለት ነው። እሺ ባረከላሁ ፊኩም። ፈስሉን ለይነዋል ፊ ሹሩጢ ሲሐቲ ሶውሚ። አሁን ደግሞ ጾም ትክክል ለመሆኑ ጾም በትክክል ተገኝቷል፣ የአንድ ሰው ጾም ትክክል ነው ለመባል መስፈርቶች አሉት። 4 አሽያ 4 ነገሮች ማሟላት አለበት። የአንድ ሰው ጾም በትክክል ተጾሟል ለመባል 4 ነገሮች መሟላት አለባቸው። ያ ጾም የረመዳን ጾም ሊሆንም ይችላል ወይም ከረመዳን ውጭ ያለ ጾም ሊሆን ይችላል። ብቻ ጾሙ በትክክል ተገኝቷል ለመባል 4 መስፈርቶችን መሟላት አለበት። ኢን ጀነራል እንዳጠቃላይ ማለት ነው። አንደኛው ኢስላሙን